ዓለም ትንፋሿን ውጣ ወደምትጠብቀው አስከፊ የታሪክ ምዕራፍ ተሸጋግረናል። ዛሬ ንጋት ላይ የቀጠናው ኃያላን የጦር አውሮፕላኖች የኢራንን ሰማይ ሲሰነጥቁ፣ የዓለም የነዳጅ የደም ስር የሆነው የሆርሙዝ ወሽመጥ ደግሞ በባህር ፈንጂዎች ታጥረዋል። ከቴል አቪቭ እስከ ቴሄራን፣ ከቤይሩት እስከ ሪያድ ያለው ውጥረት አሁን ከመድረክ በስተጀርባ የሚደረግ ዲፕሎማሲ ሳይሆን አህጉራትን ሊያናውጥ የሚችል የታላቁ ጦርነት መጀመሪያ ይመስላል። ይህ አዲስ ዜና ነው። የእስራኤል F-35 ጄቶች የኢራንን የኒውክሌር እምብርት ሲመቱ የነዳጅ ዋጋ በዓለም ገበያ ታሪክ ታይቶ በማይታወቅ ሁኔታ እያሻቀበ ይገኛል። ቀጥሎ የምናቀርበው ዘገባ የዛሬውን አስደንጋጭ ውጥረት በዝርዝር ይተነትናል። ፕሬዝዳንት ትራምፕ ሚያዝያ 7 የሰጡት ቀነ ገደብ ተጠናቋል። ትራምፕ በሰጡት መግለጫ ኢራን የሆርሙዝ ወሽመጥን በፍጥነት ካልከፈተች ዛሬ በኢራን የሚገኙ ሁሉም የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጸም አስጠንቅቀዋል። ይህም ፓወር ፕላንት ዴይ ኤንድ ብሪጅ ዴይ ሲሉ ጠርተውታል። በዛሬው ዕለት የወጡ የሮይተርስ ዘገባዎች እንደሚያመለክቱት በቴሄራንና በሌሎች ዋና ዋና ከተማዎች የኤሌክትሪክና የኢንተርኔት አገልግሎት መቋረጡን ቀጥሏል። የሩሲያ ሳተላይቶች ለኢራን ወታደራዊ መረጃዎችን በመስጠት እያገዙ መሆኑን የዩክሬን የስለላ ድርጅት ገልጿል። በአንጻሩ የአሜሪካና የእስራኤል የሳይበር ክፍሎች በኢራን የባንክ ሥርዓት ላይ ከፍተኛ ጥቃት ሰንዝረዋል። የጸጥታው ምክር ቤት ዛሬ በባህሬን የቀረበውንና የሆርሙዝ ወሽመጥ እንዲከፈት የሚጠይቀውን ውሳኔ ሐሳብ ድምፅ ለመስጠት ተሰብስበዋል። በዛሬው ዕለት የነዳጅ ዋጋ በከፍተኛ ጭማሪ አሳይቷል። የአንድ በርሜል ዋጋ $116 ደርሷል። ዛሬ ማለዳ በቴህራን በሚገኝ አንድ ቦታ ላይ በደረሰ ጥቃት ከፍተኛ ውድመት መድረሱን የአካባቢ መገናኛ ብዙሃን ዘግበዋል። የኢራን አምባሳደር በፓኪስታን እንደገለጹት ጦርነቱን ለማቆም የሚደረገውን ጥረት ወሳኝና ስሱ ደረጃ ላይ ደርሷል። ሆኖም የኢራን ወታደራዊ አመራሮች የአሜሪካን ማስጠንቀቂያ ትዕቢት የተሞላበት በማለት አጣጥለውታል። እስራኤል በኢራን የኒውክሌር ፕሮግራም እምብርት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሟን ዘ ታይምስ ኦፍ እስራኤል ዘግቧል። የእስራኤል ዘመናዊ F-35 የጦር ጀቶች በከርሰ ምድር የሚገኘውን እጅግ ጥበቃ የሚደረግለትን ፎርዶ ኒውክሌር ማበልጸጊያ ተቋምን መምታታቸው ተረጋግጧል። የደህንነት ምንጮች እንደጠቆሙት ጥቃቱ በኢራን የኒውክሌር መሠረተ ልማት ላይ ከፍተኛ ሊጠገን የማይችል ጉዳትን አድርሷል። ይህም እርምጃ ግጭቱን ወደ ኢራን እምብርት ያስገባና ቀጠናውን ወደማይመለስ ጦርነት የሚገፋ አደገኛ ክስተት ሆኖ ተመዝግቧል። ኢራን የዓለም የነዳጅ መስመር በሆነው የሆርሙዝ ወሽመጥ ላይ የባህር ፈንጂዎችን መበተኗን ተከትሎ የነዳጅ አቅርቦቱ ተቋርጧል። የትራንስፖርት መስመሩ መዘጋቱን ተከትሎ ዛሬ ጠዋት የአንድ በርሜል ነዳጅ ዋጋ $135 ደርሷል። ይህም በዓለም አቀፍ የኢኮኖሚ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። የአሜሪካ የጦር መርከቦች ፈንጂዎቹን ለማጽዳት ሙከራ እያደረጉ ሲሆን በዚህ ሂደት ውስጥ በአሜሪካና በኢራን የባህር ኃይሎች መካከል መጠነኛ የተኩስ ልውውጥ መደረጉን ኤፒ ዘግቧል። ሳውዲ አረቢያ ከግጭቱ ራሷን ለማራቅ የአየር ክልሏን ለማንኛውም ወታደራዊ እንቅስቃሴ ዝግ ማድረጓን አስታውቃለች። በተጨማሪም በሀገሪቱ የሚገኙ የኢራን ዲፕሎማቶች በአስቸኳይ ለቀው መውጣታቸው ተረጋግጧል። ሂዝቦላ ለእስራኤል ጥቃት ምላሽ ለመስጠት ከ500 በላይ ሮኬቶችን ወደ ሰሜን እስራኤል መተኮሱን አልጀዚራ ዘግቧል። እስራኤልም በበኩሏ በሊባኖስ ዋና ከተማ ቤይሩት ላይ ተከታታይ የአየር ጥቃቶችን በመፈጸም አጸፋዊ እርምጃ እየወሰደች ትገኛል። በደቡብ እስራኤል በሚገኘው የዲሞና የኒውክሌር ማዕከል አሁንም ለአካባቢው ያለው ስጋት አልረገበም። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እስካሁን ምንም አይነት የጨረር መፍሰስ አለመኖሩን አረጋግጧል። ይሁን እንጂ አካባቢው አሁንም በከፍተኛ ወታደራዊ ጥበቃ ስር የሚገኝ ሲሆን የአራድና የዲሞና ነዋሪዎች በተጨማሪ ትዕዛዝ እስኪሰጥ ድረስ በመጠለያ ውስጥ እንዲቆዩ ታዟል። የዛሬው መረጃዎች እንደሚያመለክቱት ዲፕሎማሲያዊ ጥረቶች ሙሉ በሙሉ የመከኑ ይመስላሉ። ዓለም ወደ ታላቁ ጦርነት በእጅጉ እየተቃረበች ባለችበት በዚህ ወቅት የቀጠናው ኃያላን ሀገራት የያዙትን ወታደራዊ አቋም ቀውሱን ይበልጥ እያባባሰው ይገኛል። ፈጣንና ትኩስ መረጃ እንዲደርሱ ቻናላችንን ላይክ፣ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ። ይህ አዲስ ዜና ነው።